አብዛኛው ሰው እኔም ጨምሮ ፊልም የምናየው ኢንተርቴን ለማድረግ ነው ወይም ለመዝናናት ነው። አሁን የምነግርህን 5 ሙቪ ግን ኢንተርቴን ወይም ለመዝናናት አይደለም። አሁን የምነግርህን ሙቪ ማወቅ ያለብህ ካራክተር ወስደ አንተ ህይወት ላይ አፕላይ እንድታደርገውና ወይም እይታን እንዲቀይርህ ነው። ለምሳሌ ልጆች የሚወዱትን ካራክተር መርጠው በአካባቢያቸውና በጓደኞቻቸው ፊት ላይ አክት ሊያደርጉ ይፈልጋሉ። አንተ በህይወት ውስጥ ላይ አላማ ላይ እንድትኖር የምትፈልግ ከሆነ ከነዛ ካራክተር መውሰድ ያለብን ወስዳ አፕላይ አድርገው። 5 ሙቪ ሪኮመንድ አደርጋለሁ። ሰላም ናሆም እባላለሁ። ኮንተንት ክሬተርና ተማሪ ነኝ። በእርግጥ ወጣቶችና ተማሪዎች ከሆናችሁ ይህንን ቻናል ሳብስክራይብ ማድረግ ያስፈልጋችኋል። በዚህ ቻናል ስለ ትምህርት ጉዳይና እንዲሁም ራስን ማሳደግ ጥበብ የምገልጽበትና ሐሳቤን ሼር የማደርግበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ጀምሮ እንዲህንም አዳዲስ ቪዲዮዎችን እንዲደርሳችሁ ደወሉን መጫን እንዳትረሱ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ። ሐሳባችሁ ለመስጠት የምትፈልጉ ከሆናችሁ ኮሜንት ላይ ጻፉልኝ። መጀመሪያ ፊልም ጠቃሚና ሪኮመንድ የማደርግ The Pursuit of Happiness ይባላል። ይህንን ፊልም አብዛኛው ሰው የተማረበትና የወደደው ፊልም ነው። ይህንን ፊልም በእውነታ ታሪክ ትኩረት አድርጎ የተሰራ ሲሆን በአጭሩ አንድ ድሃ አባት ልጁ ሲያሳድግና አላማው ሲያሳካ የሚያሳይ ፊልም ነው። ይህንን አባት ብዙ ፈተና ተጋፍጠዋል። ቤት የለውም፣ ከስራ መባረሩ፣ እንዲህንም ልጁን የሚያሳድግበት ገንዘብ አለመኖሩ፣ ያንን ሁሉ ፈተና ተቋቁሞ አላማውን እንዲያሳካ ያደረገ አልፈዋል። ያንን ሁሉ ፈተና ሲያጋጥመው ፐርሲስተንት በመሆን ወጥነት በመሆን እየሰራ አላማውን ሲያሳካ ያሳያል። ከዚህ ፊልም የተማርኩት አንድ ነገር ቢኖር ፐርሲስተንት ፔይስ ኦፍ ወጥነት ባልከው ቁጥር ወይም ዲሲፕሊን ሆነ ስራ በሰራ ቁጥር አላማህን ቢታደርገዋለህ ወይም አላማህን ታሳካዋለህ። እያንዳንዱ ቀን በወጥነት ማድረግ አለብህ። ብትወደውም ባትወደውም፣ ብትፈልገው ባትፈልገው፣ ቢደክመም ባይደክመም፣ ብትጨነቅ ባትጨነቅ ያንን ሁሉ ማድረግ አለብህ። ቢሻሻልም ባትሻሻልም፣ ነገር ግን ሁሉ ጊዜ በማድረግ ቁጥር ሪፒት ማድረግ አለብህ። ከዚህ ፊልም ሁለተኛው ለሰን የተማርኩት ሃርድ ወርክ ቢትስ ላክ ጀስት በእድል ላይ እንዳታምኑ ያደርጋቸዋል ወይም አእምሯችሁ ላይ ጠንክሮ በመስራት እንዲያምን ያስረዳዋቸዋል። ምክንያቱም በዚህ ዓለም እድል የሚመጣው ኦፖርቹኒቲ የሚመጣው ከሰራችሁ በኋላ ነው። ሃርድ ወርክ ላይ መስራት አለባችሁ። ጥንካሬ ላይ ማድረግ አለባችሁ። ማንኛውም ሰው እድል የለበትም። ነገር ግን የምታደርገው ነገር ጠንክረህ ስትሰራ ያንን ሁሉ እድል ሆኖ ይመጣል። ሰው አላማን ስታሳካው ያንን ሁሉ ሰው እድለኛ ነው ይላል። ነገር ግን እድለኛ ሆነ ሳትሆን ጥረህ ስታመጣ ነው ያንን ሁሉ የለፋው ያንን ሁሉ ችግርን የተቋቋመው ማንኛውም ራሱን ስላሳመነ ነው። ራስህን ጠንክሮ በመስራት አላማን እንድታሳካ ይረዳሃል። ሶስተኛው ለሰን ከዚህ ሙቪ የተማርኩት hope is powerful ተስፋ የምታደርገው ማወቅ አለብህ። ተስፋ ሁል ጊዜ ኃያል ነው። ምክንያቱም ተስፋ በምታደርግበት ጊዜ ሁል ጊዜ የምታይበት መነጽርና የምታይበት መንገድ ክሊር ሆነ ይሄዳል። ሁለተኛው ሙቪ ሪኮመንድ የማደርግ ኢንተርስቴለር ይባላል። ይህንን ፊልም የሚያሳየው አንድ ወጣት ኢንጂነር ሆኖ ስለ ስፔስ የሚያጠና ሲሆን ይህንን ወጣት ከጓደኞቹ ጋር ሆኖ ዓለም ሰርቫይቭ የማታደርግበት ወቅት ሲመጣ ሌላ ፕላኔት ሰዎች የሚኖርባትን ዲስከቨር እያደረገ ያሳያል። ይህንን ፊልም ስፔስ ኤክስፕሎሬሽን ወይም ሌላ ፕላኔትን ለሰዎች የሚጠቅም ዲስከቨር እየተደረገ ያሳያል። ከዚህ ፊልም የተማርኩት 3 ነገር ልንገራችሁ። የመጀመሪያው ለሰን ከዚህ ፊልም የተማርኩት ሳክሪፋይስ ነው። ራስን ሳክሪፋይስ አድርገህ ሌሎች ሰዎችን መጥቀም ትችላለህ። ነገር ግን አንተ ለራስህ ሳክሪፋይ አድርገህ ቤተሰቦችን ማገዝ ትችላለህ፣ ጓደኞችን ማገዝ ትችላለህ። ሳክሪፋይስ ማድረግ አንዱ ጥቅሙ አንተ አላማን እንድታሳካ ያደርጋል። ማንኛውም በቀላሉ ሳክሪፋይ ማድረግ ትችላለህ። አላማን እንድታሳካ የምትፈልግ ከሆንክ ሳክሪፋይ ማድረግ አለብህ። ለምሳሌ አላማን እንድታሳካ የምትፈልግ ከሆንክ ቢያንስ መተኛት ማቆም አለብህ። ማንኛውም ዲስትራክት የሚያደርግህ ነገር ሳክሪፋይ ማድረግ አለብህ። ያንን ሁሉ ነገር ሳክሪፋይ ማድረግ ነው።
ሳክሪፋይ ማለት ያንን ሁሉ መስዋዕትነት አድርገው ወደ ዓላማ ማሳካት ማለት ነው። ለምሳሌ መተኛትህን ሳክሪፋይ አድርገህ ለዓላማ ስትል መስራት አለብህ። ማታ የምትተኛው ወደ ዓላማ ስታደርገው መተኛትን ሳክሪፋይ አደረግከው። ያንን ትልቅ ከባድ ነገር ሳክሪፋይ ማድረግ አይጠበቅብህም። ነገር ግን ያንን ታናናሽ ታስኮችን ሳክሪፋይ አድርገህ ዓላማ ስትል ማድረግ አለብህ። ከዚህ ፊልም የተማርኩት አንዱ ይሄ ነው። ሁለተኛው ለሰን ከዚህ ፊልም የተማርኩት ሶልቭ ኤ ፕሮብለም ወይም መፍትሄዎችን አስቀምጥ። ማንኛውም ብሌም ከማድረግህ በፊት ችግሮችን ከመማረርህ በፊት ማንኛውም ነገር በማድረግህ በፊት ምን ማድረግ አለብህ? ፕሮብለምን ማወቅና መጠንቀቅ አለብህ። ያንን ፕሮብለም ወይም ያንን ችግር ለመፍታት ደግሞ ሁል ጊዜ መፍትሄዎችን መፈለግ አለብህ። መንግስት፣ ቤተሰቦች፣ ጓደኞችህንም ማማረር የለብህም። የመጀመሪያው ነገር ማድረግ ያለብህ ችግርን ዲፋይን ማድረግ አለብህ። ያንን ችግርን ዲፋይን ከደረክ በኋላ መፍትሄዎችን መፈለግ አለብህ። ሁል ጊዜ ያን ችግር ከተፈጠረ ለዛ ችግር ደግሞ መፍትሄ አለ። ችግር ካለ መፍትሄ አለ ብለህ ራስን ማሳመን አለብህ። ሶስተኛው ለሰን ከዚህ ፊልም የተማርኩት ታይም ኢዝ ፕሪሺየስ። ማንም ነገር ጊዜህን ዋጋ መስጠት አለብህ። ያንን ያንተ ጊዜህን ነነገሻብል ወይም የምትደራደርበት ነገር አይደለም። ጊዜህን በአግባቡ መጠቀም አለብህ። ምናልባት የ20ዎቹ እድሜ ልትሆን ይችላል ወይም የ30ዎቹ እድሜ ልትሆን ይችላል። ግን እያንዳንዱ የምታደርገው ነገር ከጊዜ አንጻር መሆን አለብህ። ጊዜ አንተ ሊጠብቅህ አይችልም። ጊዜ የማይጠብቅህ ከሆነ ያንን ጊዜ በአግባቡ መጠቀም አለብህ። ያንን ጊዜህን የምታባክንበት ቦታ እንዳይሆን፣ የምታባክንበት ነገር እንዳይደርስብህ። ለምሳሌ ዲስትራክት የሚያደርጉህን ነገር ከህይወት ማስወገድ አለብህ። ያትራክት እያደረገ ያለው ደግሞ ሪፕሌስ ማድረግ ወይም መተካት አለብህ። በዛን ዓላማ አወጣ። ከዛ በኋላ ዲድላይን አውጥተህ ወይም የምታሳካበት ጊዜን አውጥተህ ያንን ሁሉ ጊዜህን ሰውተህ በዛን ሰዓት ማድረግ አለብህ። ሶስተኛው ሙቪ ሪኮመንድ የማደርግ ደ ማርቲያን ይባላል። ይህንን ፊልም የሚያሳየው አንድ ወጣት አስትሮናውት ወይም ኢንጂነር የሆነ በማርስ የሚያደርገው ብቸኝነት ሰርቫይቫል ነው። ይህንን ያደረገችው ከሱ ተለይቶ ስለሄዱ በሆነው ችግር ነው። ይህንን ሰርቫይቫል ሲያደርግ ብዙ አመት ብቻውን ተቀመጠ። ያንን ሁሉ ሲያደርግም ብዙ ፈተና አጋጠመ። ከነዚህ መካከል አንዱ ሪሶርስ ነው ወይም ያለው ሀብት ምንም አልነበረም። ማንኛውም ሊጠቀም አይችልም። በያዘው ነገር እየተጠቀም ይሰራል። የመጀመሪያው ለሰን ከዚህ ፊልም የተማርኩት ሪሶርስ ላይ ትኩረት አታድርግ። ሪሶርስ ማለት ያለህን ሀብት አድርገህ መስራት አለብህ። ያለህን ሀብት ሞባይል ሊሆን ይችላል፣ መጽሐፍ ሊሆን ይችላል። ማንኛውም ነገር ያለህን ተጠቅመህ አንተ ራስህን መለወጥ መቻል አለብህ። ያለህን ሪሶርስ ብቻ መጠቀም አለብህ። ይህንን ሪሶርስ የለኝም፣ ይህንን ሪሶርስ የለኝም፣ ይህንን ነገር የለኝም፣ ለዚህ ነው ያልተለወጥኩት አትበል። ያንን ሁሉ መለወጥ የምትችለው በያዝከው አንድ ሪሶርስ ብቻ ነው። ሁለተኛው ለሰን ከዚህ ፊልም የተማርኩት ፖዚቲቭ ማይንድሴት መገንባት። ማይንድሴት ማለት አንተ የምታይበት መነጽር ነው። የምታይበት መነጽር ካስተካከል ማን ማየት እንዳለብህ ታውቃለህ። ወዴት መሄድ እንዳለብህ የምታውቀው ማይንድሴትን በትክክለኛው ከገራኸው ነው። በትክክል ማስተካከል ያለብህ መጀመሪያ ፖዚቲቭ ማይንድሴትን መገንባት አለብህ። ማይንድሴት ማለት የምታይበት መነጽር ነው። የምታይበት መነጽር አስተካክል። ሶስተኛው ለተማርኩት ኔቨር ጊቭ አፕ፣ ተስፋ እንዳትቆርጥ። በማንኛውም ፕሬሸር ሁን፣ በማንኛውም ችግር ብትሆን ተስፋ እንዳትቆርጥ። ተስፋ መቁረጥ ያንተ መፍትሄ ሊሆን አይችልም። ተስፋ እንዳትቆርጥ። ያንን ሁሉ ሰርቫይቭ ያደረገው ብቻውን፣ አንተ ደግሞ ብቻህን ሰርቫይቭ ማድረግ ትችላለህ። ያንን ወጣት ብቻውን ማርስ ላይ ሰርቫይቭ ማድረግ ይችላል። አንተ ደግሞ ብቻህን በዚህ ዓለም ሰርቫይቭ ማድረግ ትችላለህ። ዶንት ፎከስ ኦን አዘር ፒፕል። ሌላ ሰዎች ላይ ፎከስ እንዳታደርግ፣ ትኩረት እንዳትሰጣቸው። አንተ ራስህን ላይ ፎከስ አድርገህ ብቻህን ሰርቫይቭ ለማድረግ ሞክር። አራተኛው ፊልም ሪኮመንድ የማደርግህ ሶል ይባላል። ይህንን ፊልም አኒሜሽን ሲሆን የዚህን ገጸ ባህሪ ተዋናይ ደግሞ ጆ ይባላል። ጆ ሙዚቀኛ ሲሆን እያንዳንዱ የሚያደርገው፣ የሚያነበው፣ የሚማረው ህይወት ምን ትርጉም አላት እያለ ይማራል፣ ይሰራል። ይህንን ወጣት ያንን ሁሉ እያደረገ በፐርፐስፉል ፓሽኔት ሆኖ ያንን ሁሉ እያደረገ
ያሳያል። ይህንን አኒሜሽን ማየት አለባችሁ። ከዚህ አኒሜሽን የተማርኩት የመጀመሪያው ለሰን ሁልጊዜ በፐርፐዝ መኖር አትችልም። በፐርፐዝ መኖር የማትችለው ደግሞ ፓሽኔት መኖር አለብህ። ፓሽኔት መሆን አለብህ። የምትፈልገው አላማን ተሳካ የምትፈልግ ከሆንክ ያንን አላማ ሊያደርስ የሚችል አሁን የምታደርገው ፓሽኔት ሆነ እየተደሰትክ ማድረግ አለብህ። ቢደክምህም ባይደክምህም ብትጨነቅም ባትጨነቅም ምንም ነገር ቢደርስም ባይደርስም ዲስትራክት ባለመሆን ያንን ሁሉ ስራ ፓሽኔት በመሆን መስራት አለብህ። ሁለተኛው ለሰን ከዚህ ፊልም የተማርኩት ኢንጆይ ዘ ፕሬዘንት፣ አሁን ያለህን ጊዜ በመጠቀም መደሰት አለብህ። አሁን የምታደርገው አላማ ሲሆን ያንን ሁሉ ፔይን ለደስታ ስትል ነው። አሁን የምታደርገው ዲስትራክት ባለመሆን ደስታን የሚያረካህን ሎንግ ተርም የሚሆን ደስታ የሚያመጣልህን ማድረግ አለብህ። አሁን ማመስገን አለብህ። ነገ ላይኖር ይችላል፣ ያለፈውን አልፏል። አሁን ነው ያለ። አሁንን ማመስገንና መደሰት አለብህ። ሶስተኛው ለሰን ከዚህ ፊልም የተማርኩት ሰልፍ ዲስከቨሪ ነው። ራስህን መፈተሽ አለብህ። እያንዳንዱ ቀን ራስህን ሪቫይዝ አድርገው። እያንዳንዱ ቀን ሁሉ ጊዜ ራስህን መፈተሽ አለብህ። ለምን እንደምትኖር፣ ወዴት እንደምትሄድ፣ ከማን ጋር እንደምትውል ማወቅና መረዳት አለብህ። ይህንን ሁሉ ወይም ማታ ማታ ወይም ጧት ላይ ራስህን መፈተሽ ማለት ነው። ይህንን መፈተሽ ያንተ መስታወሻ ላይ በመጻፍ አንተ ምን ስህተት እየሰራህ እንዳለ፣ ምን ላይ ትክክል እንዳለ እየተረዳህ መጻፍ ትችላለህ። አንተ ራስህን ዲስከቨር እያደረግህ ስትሄድ አንተ ራስህን ማግኘት ትችላለህ። ወዴት መሄድ እንዳለብህ ታውቃለህ። ለምን እንደምትኖር ታውቃለህ። ከማን ጋር መዋል እንዳለብህ ታውቃለህ። ራስህን ዲስከቨር ማድረግ አለብህ። ራስህን መፈተሽ አለብህ። አምስተኛውና የመጨረሻው ፊልም ሪኮመንድ የማደርግ ዘ ማትሪክስ ይባላል። የዚህን ፊልም ዋና ገጸ ባህሪ ተዋናይ ኒዮ ይባላል። እንደ አብዛኛው ሰው የተለመደ የሆነ ህይወት የኖረው ግን ሁላችንም ፕሮግራም ተደርገናል። እስከ አሁን ያለው እድሜያችን ፕሮግራም ተደርገናል። በአካባቢያችን ያለን ኤክስፒሪየንስ ያንን ሁሉ ሊሚትድ እንድንሆን ወይም የተገደበ እንድንሆን ያደርገናል። ይህንን ፊልም የሚያስተምር ከሊሚቴሽን በላይ መሆን፣ አንተ የራስን ሪያሊቲ እንድትፈጥር ያደርጋል። ከዚህ ፊልም ሁለት የተማርኩ፣ አንደኛው አንተ የራስን የሆነ ሪያሊቲ መፍጠር ትችላለህ። ማንኛው ገደብ የሌለው ኢማጂን ማድረግ ነው። ኢማጂን ማድረግ አንተ መሆን የምትፈልገው ቦታ። ሁለተኛው ለሰን ከዚህ ፊልም የተማርኩት ሁሉንም የተነገረን ነገር እንደ እውነት አድርገን ተቀብለናል። ይህንን ፊልም የሚያስተምረ እንዴት አድርገን ከዚህ ከተነገረን ከአእምሯችን መውጣት እንዳለብን ያስተምራል። ይህንን ፊልም በጣም ከባድ ነው። አብዛኛው ሰው ይህንን ፊልም ያልተረዳበት ምክንያት ሲስተሙ ስላልተረዳው ነው። ለምን ይህንን ፊልም እንደተሰራ አልተረዳም። ይህንን ፊልም ዋነኛው የሚጠቅም ሲስተሙ እንድትረዳ ነው። ለምን ከሰዎች ጋር እየኖርን ምን አይነት ኤክስፒሪየንስ እያደረገ እንደሆነ ያሳየናል። ምን ሪያሊቲ መፍጠር እንደምንችል፣ ምን በህይወታችን ውስጥ መገንባት እንደምንችል ያሳየናል። እነዚህ 5 ሙቪ እርግጠኛ ነኝ በህይወታችሁ ምን ያህል ለውጥ እንደሚያሳዩ እተማመናለሁ። ነገር ግን እነዚህ 5 ፊልም ማየትና ማጥናት አለባችሁ። እኔ ሪኮመንድ የማደርጋቸው እነዚህ ፉል ሙቪ ናቸው። እነዚህን በትክክል ማይንድሴት ማየትና ማወቅ ካራክተሩን ይጠቅማል ካላችሁት መውሰድ አለባችሁ። ሰላም።